ይህ የመጨረሻው የሚያነባ የአማራ ትውልድ ይሆናል ሲሉ አራቱ የፋኖ አደረጃጀቶች ዛሬ ባወጡት መግለጫ አስታውቀዋል። ይህ የመጨረሻው የሚያነባ የአማራ ትውልድ ይሆናል ሲሉ አራቱ የፋኖ አደረጃጀቶች ዛሬ ባወጡት መግለጫ አስታውቀዋል። በመግለጫቸው እንዳሰፈሩት ባለፉት 500 ዓመታት ለነጋሪም ለሰሚም ለጸሐፊም ያስቸገረ ለታሪክ ገጾች የከበዱ ፍጅቶች በአማራ ሕዝብ ላይ ተፈጽመዋል ብለዋል። በተለይ ባለፉት 80 ዓመታት ውስጥ ጠላቶቻችን አማራ አልቦ ምድር ሊፈጥሩ ጥረዋል። የጠላቶቻችን የጦር መኳንንት አማራ የሌለባት ኢትዮጵያን አለቆቻቸው ሊያስረክቡ ቃል ገብተው ሊፈጽሙ ተንቀሳቅሰዋል። በመሆኑ ሚሊዮን አማራዎች በዚህ እቅድ የተነሳ አልቀዋል ብለዋል። ይህንን ግፍ ለማስቆም ቀደምቶቻችን በተለያየ ጊዜ ተሳካም ያልተሳካም የጀግንነትና የአርበኝነት ስራ ሰርተዋል ያለው መግለጫ በእነዚህ 80 ዓመታት ውስጥ አንድ የአማራ ጭንቅላት ተቆርጦ 30 ብር ተሽጧል ብለዋል። የአማራን አንገት በላይ በብዛት ያመጣ ባንድ ለስኬት ተሸልሟል። አካላችንም መሬታችንም እየተቆራረጠ ተጥሏል፣ ተሽጧል። በዚህ ሁሉ ረጅም ዘመን ውስጥ አማራ ፈጅ ጥፋቶችና ክፋቶች ምንጫቸው አንድ በመሆኑ የዚህ ተቀጥላና ዲቃላ ህዝብ አውዳሚ መንፈስ የወለደው የአብይ አህመድ የጥፋት ዘመን ዛሬ መጋቢት 4 ቀን 2017 ዓ.ም 7ኛ ዓመቱን አስቆጥሯል ሲል በመግለጫቸው ጠቅሷል። አማራ ከ500 ዓመታት የውድቀትና የውርደት ዘመን በኋላ በዚህኛው ትውልድ ጊዜ ነቅቶ ተደራጅቶ ታጥቆና የመከራ መሻገሪያ ርዕዮቱን ሰንቆ እየተነሳ ሲሆን ከ700 ዓመታት በላይ የከበዱ 7 ዓመታት እያሳለፈ ይገኛል ብለዋል። አብይ አህመድ የአማራ ህዝብ አንድ አንገት ኖሮት በአንድ ጊዜ በአንድ ቅጽበት በአንዳች ሰይፍ ቆርጦ ጥሎት ቢገላገል ደስታውን መሸከም የማይችል የ21ኛው ክፍለ ዘመን ኢትዮጵያዊ ካልጉላ ነው ሲል በመግለጫቸው አመልክተዋል። በአማራ ህዝብ የሺህ ዓመታት ታሪክ ጉዞ በተለያየ ጊዜ ብቅ እያለ ሲያደማንና ሲያወደመን የኖረ መንፈስ አሁንም በአብይ አህመድ ዘመን አብይን ፈጥሮ በአብይ አህመድ በኩል እየወጋንና እየጨፈጨፈን ይገኛል ብለዋል። ጉዳዩ ተራ ፖለቲካዊ ግብግብ አይደለም ያለው መግለጫ የአማራ ህዝብ እየተከላከለ ያለው ጦርነት ጥልቅ የማንነት የባህል የታሪክና የእሴት ጦርነት ነው ብለዋል። ከፖለቲካ ትግል አለፍ ያለ ውስብስብ ጦርነት ነው። ጠላቶቻችን አማራ አልባ ኢትዮጵያ ሊፈጥሩ ለራሳቸው ቃል እንደገቡት ሁሉ ተመሳሳይና አንድ መንፈስ የወለደው አብይ አህመድና ዘመኑ አማራ የሌለባት ኢትዮጵያ ሊፈጥሩ እየተጉ ይገኛል ሲል በመግለጫው አመልክተዋል። ይህ የጥፋት ፕሮጀክት ነው። ዛሬ መጋቢት 24 ቀን 2017 ዓ.ም 7 ዓመት የሞላው ሲሉ በመግለጫቸው ጠቅሰዋል። እኒሁ የአማራ ልጆች ተንቀሳቅሰናል፣ ነቅተናል፣ ተደራጅተናል፣ ታጥቀናል፣ ድልም ለምደናል ብለዋል። ህልውናችን የምናረጋግጥበት ዘመን ሩቅ እንደማይሆን በመጨረሻ ጠቅሰዋል። የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ በጎጃም ዛሬ ያወጡት መግለጫ ነው። በሰሜን ጎጃም በተደጋጋሚ በፋኖ ኃይሎችና በመከላከያ ሰራዊት መካከል በሚደረጉ ውጊያዎች ንጹሃን ሲቪሊያን ዜጋ የጥቃት ሰለባ እየሆኑ ነው። ከዚህ ቀደም በመራዊ በዳጊ በቢኮሎ አሰቃቂ ነገሮችን ታዝበናል። ማስረጃ መረጃዎችን ይዘን ዘግበናል። ከትላንት በስቲያም ደግሞ በቢኮሎ የሆነው ነገር እጅግ ልብ ያደማል። ወደ ከ46 በላይ ንጹሃን ዜጎች በሰራዊቱ መገደላቸው ተሰምቷል። ይህም በተመለከተ ያሰባሰባችሁት መረጃ አለ? ወቅታዊም የአውደ ውጊያ መረጃ ካለ እግረ መንገድ ማካፈል ትችላለህ? አመሰግናለሁ ወንድማገኝ። እንግዲህ እንደሚታወቀው የአውደ ውጊያ መረጃዎች በተለይ ከዘመቻ አንድነት ጋር ተያይዞ በየቀኑ በየአውደ ግንባሩ የሚገኙ ድሎችን እና ሁኔታዎችን በተመለከተ የህዝብ ግንኙነት አመራሮች በየቀጠናው ያሉት ለሚዲያዎቹ በቂ መረጃ እየሰጡ በመሆኑ በእሱ ላይ ብዙ አልሄድበትም። ከትላንት በስቲያ መጋቢት 22 ቀን 2017 ዓ.ም ሰሜን ጎጃም ሜጫ ውስጥ ድራቃት በንጹሃን ላይ ዘግናኝ ጭፍጨፋ ተፈጽሟል። እንደነኛ አይነት ዘግናኝ ጭፍጨፋዎች ይህ ጦርነት ከተጀመረበት ዕለት ጀምሮ በየቦታው በየጊዜው ሲፈጸም የቆየ ነው። ምናልባት የአሁነኛው ጭፍጨፋ ከእስካሁኖቹ ለየት የሚያደርገው በቅርብ ጊዜ የተመረቀ የአድማ መከላከል ኃይል በቀጠናው ከሰፈረ በኋላ በሁለት ንጹሃን ላይ የመከላከያ አባላቱ እርምጃ በመውሰዳቸው ምክንያት በቦታው የነበረ የአድማ መከላከል ኃይሎች በንጹሃን ላይ ለምን እንደዚህ አይነት እርምጃ ትወስዳላችሁ በሚል በተፈጠረ አለመግባባት በሁለቱ ኃይሎች መካከል ከፍተኛ የተኩስ ልውውጥ ተደርጎ 3 የመከላከያ መኮንኖችን ጨምሮ በርካታ የመከላከያ ሰራዊት አባላት በአድማ መከላከሉ እርምጃ ተወስዶባቸው
ይህንን ሁኔታ ሊያረጋጋ የመጣ ወይም ደግሞ የመከላከያ አባሉ ሊያግዝ የመጣ ሌላ የመከላከያ ሬጅመንት በቀጠናው የነበሩ ንጹሃንን ጨፍጭፏል። በዕለቱ 46 ንጹሃን እንደተጨፈጨፉ ነው በሚዲያዎችም ተዘግቦ የነበረው። ዛሬ ባለን መረጃ መሰረት ይህንን ቃለ ምልልስ ከምናደርግበት ሰዓት ድረስ በአጠቃላይ 48 ንጹሃን ከአንዲት አነስተኛ ከተማ ብራቃት ሰሜን ጎጃም ሰሜን ሜጫ ወረዳ ውስጥ ጨፍጭፈዋል። ላለፉት 7 ዓመታት በዚህ አይነት መንገድ ህዝብን በማሸበር በጉልበት በመጨፍጨፍ በባርነት ለመያዝ የሚደረግ የአብይ አህመድ አገዛዝ አካሄድ መሆኑን መታወቅ አለበት። ይሄ አገዛዝ እንግዲህ እድሜውን በአጭር ጊዜ ማሳጠር መቻል አለበት። ያካልሆነ በስተቀር ያለምንም ድንበር ያለምንም ምርጫ የትኛውንም አካባቢ ማህበረሰብ ከመጨፍጨፍ የማይመለስ መሆኑን በግልጽ የሚያመላክት ዘግናኝ ድርጊት ነው የተፈጸመው በቦታው። እንደ አማራ ፋኖ በጎጃም በአጠቃላይ እንደ ፋኖ ይህንን አገዛዝ አፈሙዝ አዙረን ጠመንጃ አንስተን መታገል የጀመርንበት አንደኛው ምክንያታችንም ህዝባችንን ከህልውና አደጋ ለመታደግ በመሆኑ ይህ ድርጊት አካባቢንም ቀጠናንም የማይመርጥ በየትኛውም ቦታ እየተፈጸመን ያለና ነገም የሚፈጸም መሆኑን አውቆ ህዝቡ ከጎናችን እንዲቆም እና የንጹሃንን ደም በፍትህ አደባባይ እንድንበቀል ደራ ማለት ፈልጋለሁ በዚህ አጋጣሚ። መልካም እንግዲህ ወደ ወቅታዊ ጉዳይ እንለፍ። ምናልባት ዛሬ መጋቢት 4 2017 የብልጽግና 7ኛ ዓመት አገራዊ ለውጡ እውን የሆነበት በሰልፍም በስብሰባም በጭፈራ በዳንኪራ ሲከበር ተመልክተናል። በተለይ በኦሮሚያ ከነቀምት ጀምሮ ሸገር ላይ ሲከበር ታዝበናል። የብልጽግና አመራሮችም ከፍተኛ ዲስኩር መገናኛ ብዙሃን ቀርበው እየሰጡ ነው። የብልጽግና አውሮፕላን ከማኮኮ ከፍታው ተነስቷል። ስለዚህ የለውጡን ትኬት ገዝታችሁ በአውሮፕላኑ ተሳፈሩ የሚል ምላሽ ለህዝቡ እየሰጡ ነው። መሬት ላይ ያለው በተቃራኒ ነው። ብዙ የፖለቲካ ኢትዮጵያ ውስጥ የሚገኙ ከ6 በላይ በሰላማዊ ትግል የሚያምኑ የፖለቲካ ፓርቲዎችን አነጋግረን ኢትዮጵያ እንዲህ አይነት የጨለማ ዘመን ገጥሟት አያውቅም የሚል በእነሱ በኩል ምላሽ ሰጥተዋል። በዚህ 7 ዓመት የብልጽግና ትሩፋት የሚሉን ዘርዝረዋል። ምናልባት በእናንተስ በኩል ይህንን ዛሬ የብልጽግና በዓል አከባበርን በተመለከተ ትዝብትህ ምንድን ነው? የጠቅላይ ሚኒስትሩና ደጋፊዎቹ አገሪቷ በዲፕሎማሲውም በፖለቲካውም በኢኮኖሚ እያደገች ነው። ኢትዮጵያ እንግዲህ የመጀመሪያው ምዕራፍ ላይ ትገኛለች ሲል ለገሰ ቱሉም ሲናገር ሰምቼዋለሁ። አዲስ ነገር ነው የጀመርነው ብለዋል። እንደው እንደ ማንጠሪያ አጭር ትዝብትን በዚህ ላይ አካፍለንና ወደ ፋኖ ተጋድሎች እናልፋለን። አመሰግናለሁ። መጋቢት 24 በኢትዮጵያ ታሪክ ውስጥ የጽልመት ቀን ወይም የጨለማ ቀን ተብሎ ሊታወስና ሊታሰብ የሚችል ዕለት ነው። በእኔ አረዳድ ምናልባት ትንሽ ሻድ ወይም ትንሽ ጭላንጭል ነገር አለው ከተባለ በታሪክ አጋጣሚ ህዳሴ ግድብ የተጀመረበት ዕለት መሰረት ድንጋይ የተጣለበት ዕለት በመሆኑ በዚች አንዲት ትንሽ አጋጣሚ ብቻ የሚታወስ ካልሆነ በስተቀር በአጠቃላይ በኢትዮጵያ ታሪክ ትልቅ መርገምትን ይዘው ከመጡ ቀናት በቀዳሚነት ሊጠቀስ የሚችል ወደፊትም በዛ ደረጃ ሊገለጽ የሚችል ነው። ብዙዎቹ በተለምዶ ለውጡ እያሉ የሚጠሩት ነገር አለ። በጊዜው የዛሬ 7 ዓመት አካባቢ በዚህ ወቅት የነበረው ግርግር፣ የነበረው ፌሽታ፣ የነበረው ሞቅታ እኔን ጨምሮ ብዙዎችን ለተወሰነ ወራትም ቢሆን እንድንታለል ያደረገ በአጠቃላይ በዛ ዘመን በህወሓት የአገዛዝ ዘመን የነበረን በደል፣ ጭቆና፣ የተስፋ ብርሃን ይፈነጥቃል በሚል እሳቤ ኢትዮጵያ ውስጥ የለውጥ አየር ነፈሰ በሚል ተስፋ ብዙ ኢሊቱ ከፍተኛ ቁጥር ያለው ማህበረሰብ በጊዜው ደማቅ አቀባበል ያደረገበትና ተስፋ ያደረገበት ወቅት ነበረ። ወደኋላ መለስ ብለህ ስታስበው አሁን በተለምዶ ለውጥ ብለን የምንጠራው ነገር በትክክል ለውጥ ነበር ወይ? ክልስ ለውጥ ራሱ የኢህአዴግ የእድገት ደረጃ፣ የኢህአዴግ የውስጥ ጉዳይ፣ የኢህአዴግ መበስበስ ይዞት የመጣው በዛ ኢህአዴግ ብስባሽ ላይ የበቀለ አዲስ ፍሬ አብይ አህመድና ቡድኑ አዲስ ግለሰብ ሆነው የበቀሉበት ጥቂት በጊዜው የኢህአዴግ ተቃዋሚ የነበሩ ግለሰቦችና ቡድኖችን በዛ ያመራል በሊደርሽፕ ውስጥ አካተው በመምጣታቸው ምክንያት ልክ ለውጥ እንደመጣ ተደርጎ ፐርሲቭ እንድናደርግ ተደርጎ ኢትዮጵያውያን በከፍተኛ ሁኔታ የተሸወዱበት ጊዜ ነው። በንጽጽር ብታየው የዛሬ 7 ዓመት ሀገሪቷ የነበራት ነገር እና ዛሬ ያለን ነገር በዛ ዘመን የምንታገለው አካል የሆነ ፖሊሲ ያለው የሆነ ስትራቴጂ ያለው ልትቃወመው ልታነሳበት የምትችል መጥፎም ነገር ጥሩም ነገር ያለው ሲሆን አሁን ግን በአንድ አብይ አህመድ በተባለ ግለሰብ የቅዠት መንገድ ውስጥ የሚመራ ፖለቲካ በዛ መንገድ ውስጥ የሚሄድ መጨበጫ የሌለው ነገ ምን እንደሚናገር ዛሬ ምን እንደሚናገር ነገ ምን እንደሚሰራ መገመት እንኳን የማትችልበት ሁኔታ የተፈጠረበት ነው። አብይና በዙሪያው የሰበሰባቸው ግለሰቦች በጣም አጭር ፖለቲካ እይታ ያላቸው የፖለቲካ ድንኮች ብዙዎቹ ራሱ አብይ አህመድን ጨምሮ ከእግረኛ ወታደር ቤት ያደገ የአብይ አህመድ የአማራ ክልል ወኪል ነው። አረጋ ከበደ ሚሊሻ የነበረ እነ አብርሃም በላይ እነ ተመስገን ጥሩነህ
እግረኛ ወታደሮች የነበሩ እነኝህንና መሰል ግለሰቦችን በመሰብሰብ በአጠቃላይ ለኢትዮጵያ ለነሱ አቅም ለነሱ ወርድና ቁመት በእጅጉ የምትሰፋባቸው ሊያስተዳድሩ ሊረዷትም የማይችሏት ሀገር ሆኖ ሳለ በእነኝህ ግለሰቦች እጅ የገባችበት ላለፉት 7 ዓመታት በከፍተኛ ሁኔታ የእርስ በርስ ጦርነት እየተከናወነበት በጭፍጨፋ በጉልበት በሽብር ሀገር ለማስተዳደር ነው እያሳለፍን ያለ ነው። የዛሬ 7 ዓመት አብይ አህመድ ስልጣን ላይ በወጣበት ጊዜ በርካታ ነገሮችን ለስልጣን ቃል ሲገባ ነበረ። በጣም ብዙ ነገሮችን አሁን ካነሳው አንጻር ለምሳሌ ኢኮኖሚያዊ ጉዳዮችን ልናነሳ እንችላለን። በዲፕሎማሲ ረገድ የሚነሱ ነገሮች ባለፉት 7 ዓመታት የተፈጸሙት ልናነሳ እንችላለን። በሰላምና ጸጥታ፣ በዲሞክራሲ በተለይ በኢኮኖሚያዊ ጉዳዮች ያሉትን ብናነሳ ዛሬ ላይ ከፍተኛ በሚሊዮን የሚቆጠር ስራ አጥ ወጣቶች ያሉበት ስራ አጥነታቸው ብቻ ሳይሆን ውሎ ማደራቸውን ወጣው መግባታቸውን እርግጠኛ የማይሆኑበት ሁኔታ የሀገሪቱ የእድገት ደረጃ በከፍተኛ ሁኔታ ያሽቆለቆለበት ጊዜ ነው። ረሃብ በእጅጉ የተንሰራፋበት ሁኔታ ነው ያለው። መጋቢት 24 የአማራ ሕዝብ የሀዘን ቀን የጥቁር ቀን አፓርታይዱ የአብይ አህመድ ስርዓት ወደ መንበር የመጣበት የጨለማ ቀን መጋቢት 24 የጨለማ ቀን